የእናታችን የአያታችን ወይዘሮ ሙጭቴ ደጉ የእድገትና የትዳር አመሰራረት ከእሳቸው አንደበት ወይዘሮ ሙጭቴ ደጉ ከአባታቸው ከአቶ ደጉ ደስታ ከእናታቸው ወይዘሮ ደብሪቱ ሰንመቱ በጎንደር ክፍለ ሀገር እንደ ኢትዮጵያ አቆጣጠር በ1929 ዓ.ም ተወለዱ። ወይዘሮ ሙጭቴ ደጉ በልጅነት ዘመናቸው ከወላጆቻቸውና ወንድሞቻቸው ጋር በመሆን ኑሮን ለማቸነፍ ሲባል ከቦታ ወደ ቦታ በመሰደድ የትዳር ዓለም እስከ መሰረቱበት ዘመን ድረስ ብዙ እንግልትና ድካም እንዳለፉ በአንደበታቸው ለአቶ ኢሳያስ ጫኔ እንዲህ ሲሉ ይገልጹታል። ወይዘሮ ሙጭት ደጉ እንደምን አደሩ? የተወለዳችሁበትን መጀመሪያው ጀመረች። ሳብራክሳ ስንኖር እኔ የዚያን ጊዜ አብርሃም ያመዝግነው አዝያለሁ። ገና ወንድ ባለም ተወልደዋል። ሁላችን ተወልደናል። ሳብራክሳ ሳለነ ከሰው ጋር ተጣልተው ተደባደቡ። እሺ ተደባደቡና ያካል ይሁላና አባቴ ታሰሩ። እሺ ታሰሩ። እግሩ ረሰብረው በጨለማ መጥተው እኛን ጫቅሎቹን ሁላ ምሽቶቻቸውን ይዘው ወደ ሰርነ ብልቧ ሀድና ዘናዊት ርንጎ ነበረች የእናቴ ሚታ። እሺ የእናቴ ሚታ ብልቧ ሀድና ብልቧ ሰምተን አሽከርኔን የስንት ጥቂት ነው የማውቀው። አብርሃም ግና ገና ጫቅላ ነው። ብርሃኑ እርጥብ ጫቅላ ታዝሏል። ብርሃኑ ጫቅላ ነው። አሁን ብልቧ ሰምተን ወዴት እንሄድ? ይሄዳን አባቴ አይ እህቴ ነው የምሄድ ኩሪ ብሎ ሂዶ ኩሪ ቆረቆረ። ማናት እህቱ ኩሪ ነበረች? ድንቄ ደስታ። እሺ አባባ ክንዴ ነበረ ነው ሲማረው ድንቅ አድርጌ ያውቀዋለሁ። አባ አድማሱ የእናንተን አባት ሚታ። እሺ እዚያ ሂዶ በደሳ ቆረቆረ። አባቴም አባ ደስታም ልጄ ነው የምሄድ ብሎ ሄደ። እዚያ ተቀመጥነ። በዚያ እንዲያ ብለን ስንኖር ጥልያን መጣ። ኦኬ ጥልያን መጣ። ሄድነ። በደሳ ነው ተቀምጠን የነበረ። እንግዲህ ብዙ ነው አሽከር ነኝ በጣም ማራውቆ አባባ ክንዴ ሞተ ስደት ላይ። አዎ አባባ ክንዴ ሞተ ከጣሊያን ጋር በነበረው ጦርነት። ወዲያ ስንኖር አባባ ክንዴ ሞተ። ወጣን ደጎማ ወደ ጥልያን ሄደን ወዴት ተቀመጥነ። ኬንዳ ስለሰጠው ብዙ ስደተኛው ሁላ ጥልያን እዚያ ተቀምጠን አመት እኮ ይበልጣል። እዚያ ተቀመጥነ። ኋላ ግና ሄደ ተቸነፈ። ጥልያን ተቸነፈ። እሺ ጥልያን ሄደ። አረ ጥልያን ሄደ። አሁን ድል ሆኖ አይደለ ተባለ። አብረን ወዴት እንሄዳለን? እስተጸዳ በጥልያኑ መኪና እስተጸዳ እኛ ኩታሮቹ ጫሮች እና አብርሃም ግረተከል ነው እኔ ያለሁኝ። ወንድም አለም ሄዶ ጥልያን ገብቶ ነበር ጠፍቶ። አያ መንግስት ደግሞ ጥልያን ሄዶ ደግሞ ጠበንጃ ተቀብሎ ደግሞ በዚያ በጎንደር ሄዶ ጠፍቶ ነበር። ኋላ እያካሌ ነው ያመጣው። ወንድም አለም በገዛ እጁ ከጅቶ ነው የመጣ። እዚያ ተቀምጠን ሳለን መታኮሻ ሆነ። ጸዳ ደግሞ ጸዳ መታኮሻ ሆነ። እዚያ እዚህ ልጆችን ልፈጅና ብሎ ወዴት ይሄዳል? ውዛባ ማታ በጨለማ ስንዴት ገባን። እዚያ ሰንደቄ ቤት እዚያ ተቀምጠን ሳለን ንጋቱ ደስታ ከች ንጋቱ ከች አሁንም አናኮይ አረ ወደ ውዛባ ሄዱ ሲባሉ ሰምቼ እናኮይ ልወስድ ነው የመጣሁኝ አለ። አባቴን አኮይ ነው የሚለው። አሁን ተነስተን መንገድ ጀመርን። ሄደን ምን ተቀመጥን? ታባዘቶ ቤት ባዘቶ ደስታ ወገራ ባዘቶ ደስታ ቤት ወር ተቀመጥን። ቤቷ ገብተን ልብሷን ይማረው ሞላት እንዳለች ናት። በረሰብ የነበሩ ባልየው ሙተዋን ተብለው አርጅተው እንቶ ይሰራል ልጅየው ተሾመ ረዳት። እዚያ ወር ተቀምጠን
ደግሞ ተባውን አሁን ተብሎ ይዛቸውን አብሮ ሁለት አማራ ይዞ ደግሞ መጣ ንጋቱ ወት ሊወስዳችሁ በቆላ ወዲያ በጃንወራ ወዲያ ቀን ጣህም ሲወስደን ኦኬ አሁን አላስቀምጠና አለ አታ ዛሬ ሳትገባ እንዳታድር ነገ ሳትገባ እንዳታድር እያለ አሁንማ እታታባዘ ቤት ወር ተቀምጠን ተነስተን ጀመርን። ጫርቢጣ ስንደርስ መሸ። አይ መላክ የሰማይ ቤት አደርን። አይ መላክ የሰማይ ቤት ስማይ ተጋብታ ነበር። አዎ የባዘተው ልጅ አዎ እሺ እሱ አደርን። ጠጭ ትንሽ እሱ አድረን ስንሄድ ይሻላል ልጆች እንደልባቸው ሳስሙቀው እንግዲህ ሸማቃ ማታጣ እዚህ ምረህ ይላሉ። ጫርቢጣ ደግሞ አሁን ያድረን በነገታው ስንሄድ በንከር እንደርሳለን። ዝናብ አጀግጅጎ መጣ። በንከር ስንደርስ አይ ዝናብ ልወቃነ ነው እያለ አባቴ በሉ ጥግና ያዝ በሉ ሄደን ቤት እንዲያ በዚህ እንዲያ የክራይ ቤት ይገኝ ይሆን አለ ነው ስንማረው ወመነው በልሳች ወላጆች ሄደዋል። እንዲያ አብሬ ሄጄ ከሙቀቱ ልከርም ብዬ ሄጄ እሱ ነው የሚሻለኝ። እነዚህን እንጃሎች ዘህር እዚህ ዲደን ምን ልስሞቅ ነው? ወይ ጥፍጥፍ የላችሁ ወይ ቤት የላችሁ ሂዱ እናረጋሄ እነ ድርቤም ሂዱ ይላል ሞላው በንከር አላ አይ አልሆንም በሉ ተነሱ ልጆች ብሎ ወንድም አለም መጥቷ ነው ከልቷ ያጥላል ነው አለ ጀንዴ ተሸክሟል። እኔ ማሽከር ነኝ። አብርሃምም ገና ነው። ብርሃኑ አለ። ስንደርስ ወደ ታች ስንደርስ በተስኪያን ስመው እሑድ ቀን ነው። እንዴት አደራችሁ? ሙርኩዛቸው ይዘው ክርስቲያን ናቸው። ክርስቲያን እሺ መስጊድ እንዴት አደራችሁ? ያህል መስጊድ እንዲያው እነዚህን ቀይ ጫቅሎች ደስ የሚሉ እነዚህን ቀይ ጫቅሎች ይዛችሁ እንዲያው ወደ ልሰነ ሸማቃ ይዛል ወደ ልሰዱ ነው። በዚህ ቆላ ለህድ ስለ ሙቀቱ እዚህማ ማገዶ ሳጣ ቤታችንማ ወደዚያ ሳብ ያለ ነው ነበር። አሁን እየሄድን ነው ወደ ቆላው ልንወርድ። እርክ ትርፍ ቤት አለኝ እዚያ ዳግባ ክርስቲያኒቱ እኛን ቆበ ደፋ ክርስቲያን እሺ ገረመድን የልፊ ነው የሚባለው። አላጠፋቸው የልፊ ገረመድን የልፊ ነው የሚባለው። እሺ እኔ የራስ ገረመድን ልጅ ነኝ። ወስጄ ትርፍ ቤት አለ እሱ ላግባቸው። እነዚህን ቀይ ጫቅሎች ወስጃቸው ነው በንዳድ በዚህ ቆላ መወሰድካቸው ንዳድ ነው የሚፈጅብን። እንወረ እናቴ ይኸውልህ አቋርጠው ህበተስኪያን አርፍደው ህበተስኪያን አርፍደው ኧረ እናቴ አጓንተ ሆነማ ሲሽ አብርሃም ድረሰከን ነው ብርሃኑ ያው ነው። እኔም ደግሞ ትንሽ ከፍ ያልኩ ነኝ። መቼም ሴት ልጅ ነኝ አለሁኝ። ወንድም አለም ጀንዴ ተሸክሟል። አባቴ ንጋቱ ሸማቃ ይዟል። ይዘውን ነፊት ሲሳቸው መሄድ ዝቅዝቃት ናት። የታሿ ረባዳላ ሰጃሽ ናት። ቤቲቱ ምንገባስ በጉ ፈረሱ ጥርቅ ብሎ እዛ ቤት ክፍክፍ ነው። ይሄ ግድግዳው ካብ ነው። ያንን በሙርክዛቸው አሉና እሳቸው ሄደው ግባ ቁታራውን ሁላ ይዘግድ በጉንም ፍየሉንም ያን የገባው በሙርክዛቸው መላክ ነው እንጂ ሄደን እዚያ ገባን። ወዲያው ገቡና አብልቃሎስ ይባላልሽ ባሪያቸው አብልቃሉ አገልጋያቸው የኛ ባልቴት እሳቸው ገረመድ የልፊ ነው የሚባለው። እሺ አሁን እሷ ጠሩና ነይ ተለበይ እሳት መኩበስ እሷ ጥፍጥፍ አድርገሽ
እሳት ይዘሽ ነኝ። እናቴን ደግሞ አይዞሽ አይዞሽ እንደ እስራኤል ሁላ ሻራ መስራት ታውቂያለሽ? አዎ ተምሬያለሁ፣ ጥቂት እሰራለሁ። ኧረ በይዞሽ የእሷን እሳት ከዚያ አስነደዱና አንዲት ሲያና ወመን የብረት ድስት እየተንገደገዱ ለዚያች ባሪያ ሲይዘው ትንሽ በዚህ ቡሆ ሲጫቸውና እዛ ይደል መጣለኝ። ይህ ሰውዬ ነክሮ እንዲያድር ግንዳልብስ እየተባለ የዚያን ጊዜ ፈረንካ ንግድ ነበረ። የዚያን ጊዜ የፈረንካ ንግድ ነበረ። እስራኤል ሁላ ምድር ናርጋይ ሁላ እስራኤል ሁላ አይሰራም። ፈረንካ ንግድ ጎንደር እየተባለ መጣ። ወዲያው አስነከረ። ያንን ዛ አደርነ። በነገታው 4 ኩባያ ስንዴ መጣ። ይሄ ደግሞ ለመንከሪያው ሰው 4 ኩባያ ነጭ ኩባያ ነበረ ቀድሞ። እሱ 4 በዚያ ይዛ መጣ። ሰጠችው መንከሪያ። ያችን እናት የፍትጋር ጋር ለቅዳሜ ዳቦ እቃንም ምና ቀድሞ እንደ ልብ አይሆንም። ሃይማኖቱ እቃንም ምናችን እርሾ አድርጋ አድራ በነገታው ዳቦ ጋገረሽ። አለማ አይዞሽ አይዞሽ የሚሰራውን ሁላ አሳይሻለሁ። ባህላውን ነይ ብለው ወስደው አሳዩት በቤታችን በበታች። እኔና አየጎይ ደግሞ ንጋቱ በሳች ታናሽ ከሪ ዘፍደህ እንጨት ይዛችሁ የምትሞቁት ብለው ሞርኩዛቸውን ይዘው በይኔ ብለን እኔን አስከትለው እና አየጎይ ሆኖ ተነስተን በዚያ በባዛው ቅርብ ነው ባዛው በዛ ጭራሮውንም ጉልጭማውንም ይዤ ያችን አንብቼ እየመጣሁ መጣባት ያንን ዛነኮ እያደረገ እያባረደ ቆሞ እንዲሁ እያደረገ እያባረደ በነገታው ቁጥር አድርጎ ምን ልበልህ ምን አሉ ሳይ ግንዳልብስ መጥቷል ዛ ይዛችሁ ይላሉ እኛ ባልሴት ግንዳልብስ እስራኤል መጥቷል ያሉ ግንዳልብስ አሉኝ። ያንን ጧት ማታ መስራት ኋላስ መብራት አብሮኝ ብሎ ደግሞ በመብራት ሰራ። ማታ ደግሞ ሸማቃው ይኸውልህ እዚያ ተቀመጥን አላ ነፍሳቸውን ይማረው አለቃ ጠጋ ጎኑ ጠጋ አባቴ ጋር የሚተዋወቁ ነው። ደህና ነኝ ተባባሉ። በነገታው ሰኞ ይሆን ማክሰኞ ይሆን አሁን እንዲያው ሴት ልጅ አለች አሉ። አሁን እሷ ለልጄ ብትሰጠኝ ፊት መቀመጫ ያናለ እኔ ዛሬ እነዚህ ባካችሁን ይህን ዝናብ ላፍሰው ባካችሁ በላቸው። ቆላው ነው የሚሻልህ አሉ። ያን ዝናብ እግዚአብሔር በላይ ልጆቼ በላይ ሳይፈስ ቀረ። ቤት አግኝቼ ገብቼ አሁን ያ ሰው ሲጎ አምጥተው እንዲህ አድርገው አስቀመጡኝ። እንጂ ናቸው ትልቅ ሰው ናቸው። አሁን ደህና ሰው እንጂ ናቸው ብለው አለቃ ጠጋ ጋር ተጫወቱ። ይህን ማን ይሰማን ሀገር ፊት ባላምባራስ ቢተው እሳቸው ደግሞ አየልኝ ቢተውን ልጃቸውን በክራቸው እና ሊድሩ እናቱ ሟች ናት። ፍቅር አስበቀለው ደግሞ እሳቸው ደግሞ ልጃቸው ሊድሩ ደግሞ እንዲህ ይላሉ። አለቃ ጠጋ ለእኔ እኮ አጃደጉ ዋሽተህልኛል ያውቃል እንጂ አንዲት አይደለሽ ሌላ የለኝ ወንዶች ናቸው ማለት አባ ማሙ መስማት አጋምላክ ማሙ ደግሞ ኧረ እኔም ለቄስ ካሳ መቀራመት መጣ። እኔም ለቄስ ካሳ እሺ ላጫት ነች ናሽከ ምን ልበልህ
ገሌ ሲባል ባለባራት መጥተው ነፍሳቸውን ይማረው ያባብርሃኑ ሚሳ በቅሏችን ነው ተነስተለኝ አረጌታ ገና ገራራው ተዋላው ስደተኛ ነው ያ በቅር ተበቅሏል ያን ልጃቸው ሊገቡ እችን አሽከር አልሰጡኝ እንዲያው እችን አሽከር እንዲያውማ ለብዙ የተመኘኋትን ባለባራስ ቢዘው ምን መምጣት መሄድ እህል ውሃ አይደል አዎ ወዲያው በለ እህል ውሃ አለ ተጫጨነሃና ባለባራስ ቢሰው ጋር አሁን ለሁለት ወር ያቺ ሁለት ወር ምን እዚህ ሸማቃ ሰርቶ ለቤተሰብ አበልቶ ለሰርጉ ነው ለሰርጉ ሲባል እግዚአብሔር መቼም እሱ ጋር ነው ያለ አባቴ ጋር ለስንትርማ ቀለቡንም ብሩንም ምናምንም አርጎል ለሁለት ወር ቆርጦ ደረሰ ያቀን ያነ አንተ ጋር ነው ተጫጭተው ያለ ባንከር አየዲ ቢተው እና ባየሁ ሰዎች ጋር ነው ተጫጭተው ያለ ሀብታም ለሀብታም አላ ምን ይዞ መጣ 1000 ብር 10 ብር ይሰልላል የፈቀረ አዎ ያንን እንዲህ አድርጎ ይዞ መጣ እንዲያው አንተሳ እንዲያው አንቺ ልጅ እንዲያው ምን ተጣጣራ ዚያሬው ቃን እያለ ኖረ አላ አባ ደስታ መጣ ነው ሲማር አንተ ወዳጄ ነህ ሁሉንም ነፍሳቸውን ይማረው አንተ ወዳጄ ነህ ልጅ ለማን የሰጠሃት እኔ አልሰማሁም አሁን ልትድር ነህ አሉ አሁን አስመጣኝ ይጋቱ ይዞት መጣ ልትድር ነው አሉ የሰጠሁትማ አብሮ አደጎች ነን ጸዳ ማን ነው ገባሪ ጌታውን ይባላል ለሱ ልጅ የሰጣት እንዴት ያለ ነው ቀይ ነው አባቱ ተገድቸናቸው እናቲቱ የሀገራችን ሰው ናቸው የማን ዘር ናቸው አያዋዲያን ይባረፈን ብዙ ብር ይዛ የመጣሽ ቢያለሽ እኛና ተስጋባ አላ ሙሽራ መጣ አንዱ ዳስ ሙሽራ ተቀመጠ አንዱ ዳስ አንድ ሀገር ነው በዚያ ተቀመጠ እጅን ሳበሉት አለ አባቴ ነሱን ይማረው እጅን ሳበሉት አለ ደጉ አለ ልብስና ልብስ ጀንጀምን ይዘህ መጥተህ ነው እጅን ሳምት አይ እንደፈቀደ ቢያር ያውቃል እጅን ሳ ይዘንማ ወግ ማራሳንሳት ያለ ነሱን ይማረው ገነት ያግባው አሁን ሶስት ራሱን በላይ መዳኩ ይግዛው አበራ በላይ መዳኩን እዚያ በንከርሰው ወበሉሽ ናቸው እጅገነሱ እነን ያስቀምጠዋል እጅገነሱ ቢመጡና አለው መጣ ወጭ 10 ጥሬ ብር ነጭ ብር እንግዲህ 10 ጥሬ ብር ነው ማለት ነው 10 ጥሬ ብር መቼም ያዶማኔ ጨዋታውማ ያዶማን አሁን 10 ጥሬ ብር እሷን አስሎ ሰደደው ጀነሰው እነዚያ ሚዞች ከሸርቋንታ በላይ መላኩ ነው ያኔ ይዘው አበራ ነው ያን ዛውሬ ተከተሉ ሲጀነሰው ያችን 10 ብር ይዘው ተመለሱ አነገባና ምን ሁለት አረዱ እችም ድረሽ እንደሳቸው ገዳር የለም አየዲ ሰውና እኔም ባለቤት ይጉይ ነበሩ እናቲቱ አሉ ይወለድባት ብለው ወልደው ነው ይሄን ይወለዱ ይሄን ብርሃን ይወለዱ ይወለድባት ብለው ለምን አብስቲሱ ታዋለ አይናቸውን ታወረው ተወለዱ አሉ አሁን ይወለዱ ያቺ ታወረች አይናቸው ተከፈተሽ ማን አሉ ሰይ ብርሃኑ አሉ አይናቸው ተከፈተ ብርሃኑ አሉ ሰይ አሁን ያው
ተጋባን። የተመሰገነ ይሁን። ከተጋባን ቢሆን አማት የምንሷን ይማረው ትወደኛለች። እኔም አምላኬ ውስጥ አለሁ ድረስ ይደናል ምሳለሁ። ስንት ወለዳችሁ? ስንት ሴቶች ስንት ወንዶች? ሁልጊዜ የተቀን ወፍጮ ቁሜ ስንት ወለዳችሁ እናቴ? አዎ ቤታችን ቤቱ ሙላት ነው። ግረሰሪ ነው። ባላምባራስ ሰው ቤት ስመጥር ነው ኖርኩ። ወልጄ ከብቼ የመጣሁት ሰዓት የወልጄ ቀድሞ በጥሪያን የመጣሁኝ እግዚአብሔር አምላኬ እዚያና ኑሮ 3 ጊዜ ባድዋ ተዳባት ይዳድ ያዘ ሞተሽ እየተባልኩኝ ልጄን አላጠባ የሞትኩ ሰው የእስራኤል አምላክ የአባቴ አምላክ የእሱ አምላክ የአባቴ አምላክ ያችንን ብር ብዙ ነው ጨዋታው እንጂ ያችንን ብር ይገመች መኖር ምን ወለድኩ 3 ልጆችሽን ንገሪኝ። ማን ናቸው? ማን መጀመሪያ፣ ሁለተኛ፣ ሶስተኛ ልጆች ንገሪኝ። ስንት ወለዳችሁ? ማን ነገርኝ እነሱ መጀመሪያ ባዩ ልወድ በመጣናት የታማ እህቷ ሞታ ዛሬ ሰንበት ወዘንተኛ ሆነ አልጋ ተኝታ አገኘሁ። ደነገጥኩኝ። እንዲያው ከሳ እርምጃ አልቀርታ አገኘሁ። አንዳንዱ ላውጋ እንጂ ኧረ ስንቦጀቦች ስሞትብኝ ናት እያልኩ ስንቦጀቦች ወለድኩኝ። ወር ተቀምጬ ወለድኩኝ። ባዩ ተወለደ። እሱን ወልጄ አራስ ቤቱ ደግሞ የአይባ መርገም አታውቀውም እንጂ ጫቅላ ነህ። ታዲያ የውሎ መንገድ ነው። በዚያ እየዞርኩኝ ሳስታም ታተይ እንዴት ላደረሽ ስል ብላ ቅዳሜ ሞታ እሑድ ተቀበረች። እንይሽ ነፍሳቸውን ይማረው እናቴ ብትሞት እሑድ እና ደብሬ ሞታ ተብሎ ቦታ ቢመጣስ በክራቸው እግር ሰክል ነበር። ሁለት ጌቸን ብዙ ነበር። አይ ምንጭዬን እንዲያው እናቴ ሞተች ተብለው ሰው ይውል ብላ ወርዱሽን እንዳሉ ነፍሳቸውን ይማረው መጡ ሲላቀሷልና ወዳቃ ነው ሳይሆን እንግዲህ እሑድ ተቀብራ ሰኞ ታጥቤ ገባሁ። ነተተች ነፍሳቸውን ይማረው። ጾም ነው ሙሉ ይረው አልበላም አይበላም። አሮግ አበሉ ወደ ማታ አበሉ እንጀራ። እናታችን አያታችን ወይዘሮ ሙጭቴ ደጉ በትዳር ዓለም ሲኖሩ በጣም ደስተኛ፣ ቤተሰብን እጅግ በጣም የሚያፈቅሩና የሚወዱ፣ ኢትዮጵያም ሆነ በያብኔ ከተማ ሲኖሩ ከጎረቤት ጋር ተስማሚ፣ ልጆችንና በርካታ የልጆችን ያፈሩና ያሳደጉ ነበሩ። ወይዘሮ ሙጭቴ ደጉ ዘላለም ሲመኟት ወደ ነበሯት ቅዱስ ሀገራችን እስራኤል በመድረስ 32 ዓመት በደስታ ከኖሩባት በኋላ ልክ በ94 ዓመታቸው ከዚህ ዓለም ተለይተዋል። ነፍሳቸውን ይማር።